ባለስልጣን ሆኖ ሰላት የማይሰግድ ሰው አለ አይደል ባለስልጣን ሆኖ ሰላት ሲሰግድ ይታየ እንደሆነ እልል ተብሎ ምን አዲስ ነገር ፈጠረ ጠቅላይ ሚኒስተር ሆነ ጠቅላይ ጁፒተር ሆነ ሰላት ስለሰገደ ምን አዲስ ነገር ተፈጠረ እንትና እኮ ሰላት ይሰግዳል ምናምን ተብሎ ሲወራለት አንድ ጊዜ ሚዲያ ላይ ያየው እንደሆነ ሰላት ሲሰግዳቸዋለሁ እሺ ነብዩ እኮ ይሰግዱ ነበር ማን هو አቡበከር ይሰግዱ ነበር እኮ ማን هو ከነዚህ ሰዎች ጋር ስታመዘን ማን هو ስለሰገደሽ ምን ይሁን መስገዱ እኮ ግዴታው ነው ባሪያ ነው ተደፍቶ መስገድ አለበት ጠቅላይ ሚኒስተር ሆነ ምን ሆነ ባሪያ እኮ ነው መስገድ አለበት ግዴታው ነው እኮ የተወጣው ምን ቢያለ እንደሆነ ጠቅላይ ሚኒስተር ነው ተብሎ ዑዝር ሊሰጠው ነው ጀሃነም ይደፋታል እንዲ መላእክቶች ይዘው ይወረውሩታል ግዴታው እኮ لا تتعجل እሺ ስልጣኑ ነው አይደል ሰላት የሚከለክለው የቂያማ ለታ ከፊርዓውን ጋር ይቀሰቀሳል ባለው ስልጣኖች ሆነው ሰላት የማይሰግዱት የመስጂድ ኮሚቴ ሆነው ሰላት የማይሰግዳል ኮሚቴ ነው ይሄ ኩምት አላህ አድርገውና እንዲህ አይነቱን ኮሚቴ መርጦ እሱንም ኮሚቴ ነው ብሎ አብሮትም ይኖራል እኮ እሱ ይመራል እሱ ያዛል እሱ ይከለክላል ምናም እኔ የማውቀው ወደ 4 አመት አካባቢ አንድ መስጂድ የማውቀው አለ ጭራሽ ላ ጁሙዓ ወላ ጀማዓ የማይመጣ ምርጥ ቃሚ ኮሚቴ አለ ምርጥ ቃሚ የመስጂዱ ኮሚቴ ሰብሳቢ ነው ሱፐር ቃሚ ነው ጧት የጀበና ይላል ከሰዓት የሲኒ ይላል ከሰዓት የእጣን ይላል ሀያቱ በሙሉ በቂማ የተሞላ ነው ይህ ኮሚቴ የሰብሳቢ ነው እሺ ስልጣኑ የከለከለው ከፊርዓውን ጋር ይቀሰቀሳል እዚህ መስጂድ ላይ እንደዛ አይኖርም ብዬ ነው በነፃ እኔ ኖር አልኖረ ዲኑን አይደል ያወራና ያለ ነው ስለማንም ግድ የለንም ሐቁን ተናገራለ አለቅ እኛ ሰዎችን ግን ታርጌት አድርገን አናወራ በርግጠኝነት ካሁን በኋላ ምድትረዱኝ ሰውን ታርጌት አድርጌ አላወራ እውነታውን ግን እናገራለን የተሰማኝ ያየሁትን ስለዚህ መስጂድ ነው ኤኒዌይስ ሁለተኛው ከሃማን ጋር ይቀሰቀሳል ሲባል ሃማን ወዚሩን ለፊርዓውን ይሄ ሚኒስተርስ የሚባሉት ማለት ሚኒስተር ሆኖ ሰላት የማይሰግድ ካለ ደግሞ ከማን ጋር ይቀሰቀሳል ከሃማን ጋር ይቀሰቀሳል ቃሩን የዘመኑ ጥግ የደረሰ መልቲ ሚሊዮነር ባለሀብት ነበር ሚሊዮነር ሆኖ ሀብቱ ቢዚ አድርጎ ሰላት የማይሰግድ ከሆነ ከቃሩን ጋር ይቀሰቀሳል ኡበይ ኢብኑ ኸለፍ ማለት ደግሞ ታጅር ነበር የሙሽሪኮች ታጅር በጣም ነጋዴ ነበር ንግዱ ቢዚ አድርጎት ሰላት ያልሰገደ ከኡበይ ኢብኑ ኸለፍ ጋር ይቀሰቀሳል ከነዚህ ከአራቱ ሰዎች ውስጥ አይወጣም ሰላት የማይሰግድ ሰው በምንድነው ከሰላት ያዘናጋን ራሳችንን ገምገም አድርገን ወይ እንመለስ ወይ እነዚህ አራት ሰዎች የቂያማ ለታ ጓደኞቻችን ናቸው አላህ ይጠብቀንና